ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው እንግዲህ የወንዝ ዳርቻ ፕሮጀክትን ይሆናል። ሰሞኑ በተደጋጋሚ ወደ ኮሪደር መለስ ብለን እነሱን ስንጎበኝ ነበረ። ዛሬ ደግሞ ከፍተኛ ዝናብ ባለው ወቅት በተለይ ወደ ወንዝ ዳርቻዎች ነው ጎራ የምንለውና እሱን ነው የምንመለከተው። ስለዚህ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ነበር። ቤተሰቦችም ሀሳብ አስተያየት፣ ላይክ እና ሼር ማድረግ እንዳይረሳ። ዛሬ የምንጎበኘው ሃይላይት እንደምትመለከቱት እዚህ ጊዮን ነው ጎራ ያልነው። ሃይላይቶችን እየተመለከትን ነው የምንገኘው። እንግዲህ ሃይላይት ከጨረስን በኋላ ወደ ዋናው ቪዲዮ እንመለሳለን። መነሻችንን የምናደርገው ያው ጀምረናል ኦልሬዲ እዚህ የንግድ ባንክ ፊት ለፊት አካባቢ የሚገኘው የጊዮን የቴኒስ መጫወቻ ወይም ደግሞ ሪንጓ ያለችበት ከዚህ ተነስተን ማለት ነው ከድልድዩ ላይ ሆኜ ነው እያሳየኋቸው ያለሁት። ከዚህ በመነሳት በቀጥታ ወደ ታችኛው የጊዮን አሁን የሚሰሩ ፕሮጀክቶች ወዳሉበት ታችኛው ድልድይ ድረስ ወይ ደግሞ ፏፏቴው ያለበት አካባቢ ወደዛ እናመራለን። እንግዲህ ፊት ለፊት የምትመለከቷቸው የሶላር እንደዚሁም ደግሞ የስኬት ቦርድ እና የቴኒስ መጫወቻ ስፍራዎች ናቸው። እነዚህ ፊት ለፊት አዳዲስ ፕሮጀክቶች ናቸው። በእርግጥ የቴኒስ ግራውንዱ እንኳን የቆየ እንደሆነ ይታወቃል። ከዛ ማሻገር ያው በዚህኛው በኩል እንደምታውቁት የዚህ ሪንግ ፋውንቴኑ ያለበት ይሄኛው ማለት ነው እንግዲህ ሰዎች የመጡ ፎቶ የሚነሱበት ነው። ከዛ ፊት ለፊት ደግሞ ተሻግሮ እነ ቀይ መስቀል፣ ጋንዲ ሆስፒታል እንደዚሁም ደግሞ አዲስ አበባ ስቴዲየም አለ። እንግዲህ ህንጻዎቹም እነዚህ ባንኮቹ የሄድ ኦፊሶች የንግድ ባንክን ጨምሮ ትልልቆቹ እዚህ ኮሜርስ አካባቢ የሚገኙት የግል ባንኮች ሄድ ኦፊሶች ናቸው የምትመለከቷቸው። እንግዲህ መለስ ብለን ፊታችንን አዙረን ወደ ታች በጊዮን መሀል ለመሀል ወንዝ ዳርቻውን ተከትለን ወደዛ ነው የምናመራው። እንግዲህ ጊዮን ላይ አሁን ከሚጎበኙ እንደዚሁም ደግሞ ከመዝናኛ ስፍራዎች ካሉባቸው መዳረሻዎች መካከል ዋና ተጠቃሾቹ መሀል አንዱ የጊዮን አካባቢ እንደሆነ ይታወቃል። አሁን ላይ ደግሞ ያው በርገር ቤቶችም፣ ካፌዎች፣ ሬስቶራንቶች እንደዚሁም ደግሞ ስፓዎች የተከፈቱ አሉ። ከዚህ ወንዝ ዳርቻው ከተሰራ በኋላ እነኚህ የምትመለከቷቸው ከጊዮን ከግቢ ውጪ በኩል ያሉ ማለት ነው ስፓ፣ ሱፐር ማርኬትም ጭምር አለ። የፋይናንስ ተቋማት ኢብራንች ባንኮችም እንዳሉ ይታወቃል። የዳሽን ባንክ መግቢያው አካባቢ የተሰራው ድልድዩ ላይ የዚህ ኤሌክትሮኒክ ወይም ደግሞ ቨርቹዋል ባንኪንግ አላቸው። እነኚህ ደግሞ የምትመለከቷቸው መኖሪያ ናቸው ከላይ። ከስር ደግሞ ከታች በተለይ በፊት ለፊት በኩል በአስፋልቱ ዳር ፋርማሲዎች፣ ካፍቴሪያዎች፣ የቱር ጋይድ እንትኖች አሉ፣ ቡቲኮች ምናምን የመሳሰሉ የንግድ ተቋማቶች አሉበት። ወደ ታች ደግሞ ስንወርድ በታችኛው አቅጣጫ የፋይናንስ እነዚህ የውጭ ምንዛሬ ቢሮዎች የመሳሰሉ ሌሎች ሬስቶራንት፣ የቲኬት ኦፊሶች እንዳሉ ይታወቃል። እዚህ የጊዮን የወንዝ ዳር ዙሪያ ላይ ባሉ ቤቶች ማለት ነው። እንግዲህ ሰፊ ቦታ ላይ አረንጓዴ ስፍራ የሸፈነ ከፍተኛ ቦታ ላይ ያረፈ እዚህ የጊዮን ሆቴል ዙሪያ ላይ ያለው አረንጓዴ ስፍራ እንዳለው ይታወቃል። እኛም እንግዲህ አሁን የተወሰነ ዝናቡ አሁን አቁመዋል፣ መልሶ ግን ይጀምራል። እንግዲህ እየቀረጽኩ እያለ ምናልባት ቀደም ላይ ታይታችሁ ከሆነ ወደዛ ወረድ ስንል ደግሞ እንግዲህ ዝናቡ መልሶ ጀምሯል። እሱንም እያየን እንግዲህ በዝናብ የተወሰነ እንቀጥላለን። እንግዲህ ፎቶ የሚነሱ የተለያዩ ሰዎች ከዛ ባሻገር ደግሞ እዚሁ አካባቢ ሊዝናኑ የመጡ ሰዎችን እንመለከታለን። እንግዲህ አስፋልቱ ስር ያው ወንዙ እንደዚህ ነው የሚያልፈው። ቅድም ወደዚህ ወደ ጊዮን ወደ ውስጥ መግቢያ አስፋልት ነው በቀኝ በኩል ያለው። በዛ ስር እየሾለከ በምታዩት መልኩ ወደ ታችኛው ወደ እስጢፋኖስ አቅጣጫ ነው እንግዲህ እንደሚሄድ ይታወቃል። የእስጢፋኖስ አካባቢ ያለው ወይ ደግሞ የታችኛው ክፍል ትላንትና ማታ አካባቢ አይተነው ነበረ። ምናልባት ፍላጎት ያላችሁ ሰዎች ኢንተረስት ካላችሁ የኛውን ማየት የቀደም ብሎ የተለቀቀውን ቪዲዮ እሱን መመልከት ትችላላችሁ። እንግዲህ ተሻግሮ በዛኛው አቅጣጫ በዚህ በቀኝ ወይም ደግሞ በአስፋልቱ በኩል ማለት ነው ብዙዎቹ መኖሪያ ቤቶች እንደሆኑ ይታወቃል። የህንጻው ስር ደግሞ ያው ካፌ ምንድነው የፓርኪንግ ስፍራ አለው። እንግዲህ በዚህ በሚድሮክ ዋናው መስሪያ ቤት ወይም ደግሞ በህንጻው ስር ወንዙ ሾልኮ እንደሚያልፍ ይታወቃል። እነኚህ ደግሞ አሁን እየተጓዝኩ ያሉባቸው እነኚህ ስፍራዎች ግራውንዳቸው ላይ ከስር እኔ አሁን እየተራመድኩ ካለሁበት ስር ማለት ነው እንደሚታወቀው ሱቆች ናቸው። ይሄ ኮንክሪቱ መሬቱ ማለት ነው። በዚህ በውጭ በኩል በግራ በኩል ወይ ደግሞ ወደ ሳይክሉ መንገድ አቅጣጫቸውን ይዘው በዛ በኩል ክፍት እንደሆኑ ይታወቃል። አሁን ላይ ቢዝነስ የጀመሩ ባይሆንም ማለት ነው እንግዲህ በወንዞች መሀል ወይም ደግሞ በዛፎቹ በምትመለከቷቸው እጽዋቶች መሀል ደግሞ የሚድሮክ ህንጻ አለ። ያው ያልፍበታል ያልኳችሁ እንደምትመለከቱት የፓርኪንግ ስፍራ ነው። መስታወቱ ፊት ለፊት የምታዩት ወንዙ ከሚያልፍበት በላይ ማለት ነው። ምናልባት ቀደም ላይ ያደረኩት መኪና በውስጥ ያልፉ ተመልክታችሁ ከሆነ በመስታወት ስር ሆኖ ማለት ነው። እንግዲህ ወንዙም ያው እንደምታዩት ነው። ይሄንን ነው የሚመስለው። ዘንቦ እንዳባራ አካባቢ ሲሆን ያው
መጠኑም ከፍ ይላል። መጠናቸው ከፍ ብለው ነው እንግዲህ በብዛት የሚታዩት። ከዛ ውጭ ግን ያው በጋ ላይ ሞር የመድረቅ ባህሪ እንዳላቸው ይታወቃል። እንግዲህ ከዚህ ወደ ታች ከወረድን በኋላ ደግሞ እንደሚታወቀው መስቀል አደባባይ ፊት ለፊት እየተሰሩ ያሉ ሌላው የዚህ በቅርቡ እንኳን አይተነው ነበረ የዚህ ፐብሊክ ስፔሶች አረንጓዴ ስፍራ እዛም እንዳለ ይታወቃል። ከዛ ባሻገር ደግሞ አንዲት ትንሽ የወንፊት ድልድይ እንደተጠናቀቀች በዚህ ከስቴፋኖስ ድልድይ አጠገብ ሌላ ድልድይ ማለት ነው እዛው ወደ ፏፏቴው መሻገሪያ ከፖሊስ ጣቢያው ወይም ደግሞ ከፖሊስ ጽሕፈት ቤቱ ህንጻው ማለት ነው እዚህ ከቂርቆስ ቂርቆስ ነው ከቤተ ክርስቲያኑ ከስቴፋኖስ በዚህኛው በኩል መሃል የፖሊስ ማዘዣ አለ። ቂርቆስ ክፍለ ከተማ ጀርባው ደግሞ ወንዙ ነው። እንግዲህ ከወንዙ ወደ ፏፏቴው መሻገሪያ ሌላ በእግረኛ መሻገሪያ ድልድይ ያለች ወንፊት የተሰራች እንግዲህ እሱን ማታ ትላንትና ተመልክተ ነው የነበረው ማለት ነው። እንግዲህ እዚህ አካባቢ ያው ፍሳሹ የተወሰነ ከላይ ወደ ታች ነው ያው ወደ ጎን የሰፋበት ስፍራ ነው እያየን የምንመለከተው። የተወሰኑ ማስተንፈሻዎች በተለያዩ ቦታዎች እንዳሏቸው ይታወቃል። እነዚህ የወንዝ ፕሮጀክቶች ማለት ነው። እንግዲህ ከዚህ በፊት ከተመለከትናቸው መካከል ቀባና እንደዚህ አይነቶች እንትኖች ማስተንፈሻ እንደተሰራለት ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበር። ስለዚህ ለማንኛውም እንግዲህ ዛሬ ሙሉ ለሙሉ ጉብኝታችን እዚሁ ጊዮን ላይ እናጠናቅቃለን። እዚሁ እንደጀመረን ማለት ነው። ወረድ ብለንም ከዚህ ከመግቢያው በስተጀርባ እነዚህ ቲኬት ኦፊሶች ወይም ደግሞ ህንጻዎቹ ካሉበት በስተጀርባ ምን እንደሚመስልም አስመለክታችኋለሁ። እንግዲህ እስከ መጨረሻው ድረስ ከኔ ጋር በመሆን የዛሬም ቆይታ አብረን እንድንጎበኝ ጋብዛለሁ። መልካም ቆይታ።
You ready? تلاقي هاي مثلا خان تلاقي عندكم هاي جاي أنا كرمة Agar ye nanya ada, zara si kerja rasa rumah ni si wala bela, ni rumah mana bela bela. Jangan tiba-tiba kasih. Right. Ini muka tuh lidah pahit.
Abang mau mana?